ሰላም የጃምቤ ዩቲዩብ ተከታታዮች፣ ዛሬ ደግሞ ማሳያችሁ እንዴት ፒን ካርድን ማቀናነስ እንችላለን፣ እንዴት ፒን ካርድን ማሙላት እንችላለን የሚለውን ነገር ይሆናል ማለት ነው። ቪዲዮን ከመጀመሪ በፊት ላይክ፣ ሰብስክራይብ እንዲሁም የኖቲፊኬሽን ቤል በተኗን መጫናችሁን እንዳትረሱ። በዚህ ቪዲዮ የማሳያችሁ ባለ 3 ፒን ካርድ ይሆናል ማለት ነው። ባለ 3 ፒን ካርድ እንዴት የተለያዩ 3 ፒን ካርዶች ላይ በአንድ ትራንዛክሽን ተጽፎ የመጣን ፔፐር እንዴት በ3 የተለያዩ ፒን ካርዶች ላይ መሙላት እንችላለን የሚለውን ነገር ነው ማሳያችሁ ማለት ነው። ኮመንሊ ሲኦሲ ላይ ይመጣ የነበረ ጥያቄ ነው። ቀለል አድርጌ ለማስረዳት እሞክራለሁ። ፒን ካርድ ተጽፎ ሲመጣላችሁ ይሄንን ይመስላል። ፒን ካርድ ተጽፎ ሲመጣ እዚህ ጋር ፒን ካርዱ መቼ እንደጀመረ እዚህ ጋር 3 መድኃኒት ተጽፎበታል። አሁን ለምሳሌ እዚህ ጋር አሞክሳሲሊን አለ፣ ፍሮክኒኖን አለ፣ እንዲሁም ደግሞ ቫይታሚን ቢ ኮምፕሌክስ አለ ማለት ነው። 3 ድራግ ነው። ስለዚህ 3 ድራግ በአንድ ፒን ካርድ መሙላት አይቻልም። ከዚህ በፊት የሰራሁት ቪዲዮ ላይ የፒን ካርድን ቤዚክ የሆኑ ምንነቶች አስቀምጬላችኋለሁ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ፒን ካርድ ላይ ለአንድ ፕሮዳክት ራሱን የቻለ አንድ ፒን ካርድ ነው የሚዘጋጅለት ማለት ነው። ስለዚህ ቀላቅላችሁ የተለያየ አይነት ፕሮዳክቶችን አንድ ላይ መስራት አትችሉም። ስለዚህ ፒን ካርድ ሰንጠረዡ ደግሞ ምን እንደሚመስል አሳያችሁ። ባዶውን ፒን ካርድ ባዶውን ይሄንን ይመስላል። ይሄ አሁን ፒን ካርድ ትራንዛክሽን 1 ነው። 2 እዚህ ጋር አለ፣ 3 ደግሞ ቀጣይ እዚህ ጋር አለ ማለት ነው። ስለዚህ እነዚህ እንዳለ ሰንጠረዦች የሚሞሉ ናቸው። እንዴት መሙላት እንዳለብን አሳያችኋለሁ ማለት ነው። ስለዚህ እነዚህን ትራንዛክሽኖች በጥንቃቄ እንሞላለን ፊዚካል ፒን ካርድ ላይ ማለት ነው። በምንሞላበት ሰዓት ላይ መሞላት ያለባቸው ነገሮች ውስጥ ለምሳሌ ከመጀመሪያው ፒን ካርድ ስንጀምር ኔም ኦፍ ሄልዝ ፋሲሊቲ ይላል። ኔም ኦፍ ሄልዝ ፋሲሊቲ ያ ፒን ካርድ እየተሰራበት ያለበት ሄልዝ ፋሲሊቲ ወይንም ተቋም ማለት ነው። ያንን ደግሞ ከምን ላይ ትሞላላችሁ? ዘ ስቶክ ኢዝ ሪከርድድ ፍሮም ወረዳ 4 ሄልዝ ሴንተር እዚህ ጋር ተጽፎላችኋል የመጀመሪያው ወረቀት ላይ ማለት ነው። ስለዚህ ከሱ ላይ ተወስዱና ኔም ኦፍ ሄልዝ ፋሲሊቲ የሚለው ላይ ትሞላላችሁ። ፕሮዳክት ኔም፣ ስትሬንግዝ ኤንድ ዶዜጅ ፎርም የሚለው ደግሞ ይሄኛውን ፒን ካርድ 1 ላይ አሞክሳሲሊን 125 ሚሊ ግራም ፐር 5 ml ሰስፔንሽን ሙሉውን ስም ትጽፋላችሁ ሳታስቀሩ ከነ ፕሮዳክት ኔም ከነ ስትሬንግዙ እና ዶዜጅ ፎርሙ ማለት ነው ሳታጎሉ እዚህ ጋር ትጽፋላችሁ። ይሄንን ከየት ላይ ተወስዳላችሁ? ዘኒው ፒን ካርድ ቢንግ ስታርተድ ኦን ጥቅምት 2011 ይልና አሞክሳሲሊን እዚህ ጋር ስንት ቦትል ነው? 10 ቦትል ብሎ ከታች የምትጀምሩበት ማለት ነው። ግን አሞክሳሲሊን ያው እዚህ ጋር አሞክሳሲሊን 125 ሚሊ ግራም ፐር 5 ml ይላል። ፐር 5 ml ደግሞ የሚዘጋጀው አሞክሳሲሊን ምንድነው? ሰስፔንሽን ነው። ስለዚህ አሞክሳሲሊንን እዚህ ጋር ትጽፋላችሁ ማለት ነው። ዩኒት ኦፍ ኢሹ ይላል። ዩኒት ኦፍ ኢሹ ደግሞ ቦትል ነው። ዩኒት ኦፍ ኢሹ ምክንያቱም አሞክሳሲሊን ያው እዚህ ጋር 10 ቦትል ይላል። ሰስፔንሽንም ስለሆነ ሊመጣ የሚችለው በቦትል ነው። ምን ብላችሁ ትጽፋላችሁ? አሞክሳሲሊን ያው ዩኒት ኦፍ ኢሹ ቦትል ትላላችሁ። ቪያል ከሆነ ቪያል፣ አምፒውል ከሆነ አምፒውል፣ ፓኬት ከሆነ ፓኬት እያላችሁ ዩኒት ኦፍ ኢሹ እዚህ ጋር ትጠቅሳላችሁ ማለት ነው። ከዛ በኋላ ምንድነው ማክሲመም ስቶክ ሌቭል ነው። ማክሲመም ስቶክ ሌቭል እንደነገርኳችሁ የመጀመሪያው ቪዲዮአችን ላይ ባይ ዲፎልት 4 መንዝ ነው የምንወስደው። ለምን 4 መንዝ እንደምንወስድ እዛ ላይ አስረድቻችኋለሁ፣ ማየት ትችላላችሁ። 4 መንዝ ትላላችሁ። ኢመርጀንሲ ኦርደር ፖይንትም እንደዛው ባይ ዲፎልት 0.5 መንዝ ኦር 10 ዴይስ ብላችሁ ትሞላላችሁ። ይሄ አቨሬጅ መንዝሊ ኮንሰፕሽንን ባዶ ነው የምታደርጉት፣ መሙላት አይጠበቅባችሁ። ምክንያቱም ፕሪቪየስ ዳታዎች መኖር አለባቸው። አቨሬጅ መንዝሊ ኮንሰፕሽን ዝም ብሎ መስራት አይቻልም። ስለዚህ አቨሬጅ መንዝሊ ኮንሰፕሽን የሚለውን ቦታ ትዘሉታላችሁ ማለት ነው። ይሄኛውን ሴክሽን ፒን ካርድ ባዶ ፒን ካርድ ላይ የለም። ይሄ ራሴ ካልኩሌት ሳር እያቀናነስኩኝ በምሰራ ሰዓት የሚቀለኝ ሜትር ነው ማለት ነው። ይሄን ኖርማሊ ራሳችሁ በእስክሪብቶ ሌላ ወረቀት ላይ የምትጽፉት ነው። ከዛ በኋላ ቀጣዩ ሎወር ሴክሽን ላይ የምታገኙት ይህን ሰንጠረዥ ይመስላል ማለት ነው ፒን ካርድ ላይ። ስለዚህ ምንድነው የምታደርጉት? ዴት ይላል። ስለዚህ ከዴት ነው የሚጀምሩት። ዴት ላይ በ1/02 ማለት ነው በ1 ጥቅምት 2ኛ ወር 2011 ላይ ቢቢኤፍ ማለት ነው። ቢቢኤፍ ላይ ቢጊኒንግ ባላንሳችን ማለት ነው ወይንም ከዚህ በፊት ከነበረ ባላንሳችን ላይ ወስደን የምንሞላው ቁጥር ማለት ነው። እዚህ ጋር ቢቢኤፍ እንልና ምን እንላለን? 10 እንላለን። እዚህ ጋር 10 ያልነበት ምክንያት ለምንድን ነው? አሞክሳሲሊን 10 ቦትል ነው። ስለዚህ ከ10 ነው የጀመርነው። 10 ነው ባላንሳችን ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት እዚህ ጋር እንዳይሸውዳችሁ ዊዝ ባሽ ነምበር 001 002 003 ይላል። እንዲሁም ደግሞ ኤክስፓየሪ ዴት ጁን 2024 2025 እና 2026 ሪስፔክቲቭሊ ይላል። ስለዚህ ይሄ ባሽ ነምበር 001 የማን ነው ማለት ነው? የአሞክሳሲሊን ነው ማለት ነው። 002 ደግሞ የማን ነው? የፍሉኪኖኖል ነው። 003 ደግሞ የማን ነው? የቫይታሚን ቢ ኮምፕሌክስ ነው። ስለዚህ ሪስፔክቲቭሊ
ራፒድሊ ነው የሚጻፈው ማለት ነው። አዛብታችሁ መጻፍ የለባችሁም። አሞክሳሲሊን መጀመሪያ ልክ ተጻፈው 001 ባሽ ነምበር የሱ ነው ማለት። ስለዚህ አሁን እየሰራን ያለነው አሞክሳሲሊን ስለሆነ 001 ባሽ ነምበር እንጠቅሳለን። ባላንሳችን ቢቢኤፍ ላይ 10 ነው ብለናል። ከዛ በኋላ ኤክስፓየሪ ዴት 06/2024 ይላል። ኤክስፓየሪ ዴቱን ኬት ላይ ወሰደ? ጁን 2024 ጁን 6ኛ ወር ነው። ስለዚህ 6ኛ ወር 2024 እንላለን። ሪማርክ ላይ ምንም አንጠቅስ። እዚህ ጋር ቢቢኤፍ ብለን ጀምረናል። ከበፊት ከነበረን ስቶክ ላይ የጀመርነው ስቶክ ስለሆነ ማለት ነው፣ ባላንስ ስለሆነ። ከዛ እዚህ ጋር ጥቅምት 1 2011 ላይ 100 ቦትል አሞክሳሲሊን 125 ሚሊግራም ፐር 5 ml ሪሲቭ አደረገ ማለት ነው። ስለዚህ ቀን ትጠቅሱና እዚህ ጋር በ1 02 2011 ሞዴል 19 ሞዴል 19 መቼ ነው የምትጠቀሙት ብያችኋለሁ። ሞዴል 19ን የምትጠቀሙት ሪሲቭድ ሲሆን ነው። ሪሲቭ ስታደርጉ ሞዴል 19ን ትጠቀማላችሁ። ሞዴል 22ን ደግሞ የምትጠቀሙት መቼ ነው? ኢሹ ስታደርጉ ወይንም ወጪ ስታደርጉ ሞዴል 22ን ትጠቅሳላችሁ ማለት ነው። ስለዚህ እዚህ ዶክመንት ሴክሽን ላይ ሞዴል 19 እና ሞዴል 12 እያላችሁ ነው የምትሞሉት። ነገር ግን ሞዴል 19 እና ሞዴል 22 ብላችሁ የማትሞሉበት ጊዜ ሊኖር ይችላል። ለምሳሌ ዶክመንት ነምበር ከተጠቀሰ እዚህ ጋር አሁን ዶክመንት ነምበር አልተጠቀሰም። ዶክመንት ነምበር ስላልተጠቀሰ እዚህ ጋር የምትሞሉት ምንድነው? ሞዴል ነምበሩን ነው ማለት ነው። ሞዴል ነምበሩን እየጠቀሳችሁ ታልፋላችሁ። ዶክመንት ነምበር ብሎ ግን የሚጽፍ ከሆነ ልክ እንደዚህ ባሽ ነምበር 001 002 እያለ እንደጠቀሰው ዶክመንት ነምበር ብሎ ቁጥር የሚያስቀምጥ ከሆነ እዚህ ጋር ዶክመንት ነምበሩን ነው የምታስገቡት ማለት ነው። ስለዚህ በአሁኑ አልጠቀሰም፣ ሞዴል 19 እንላለን ማለት ነው። ከዛ 100 አሞክሳሲሊን ተቀበልን። 100 አሞክሳሲሊን ስንቀበል ደግሞ ባሽ ነምበሩ ስንት ነው? 015 ነው። ስለዚህ 015 እዚህ ጋር ትሞላላችሁ። ኤክስፓየሪ ዴት ደግሞ 30/05/2021 ነው። ስለዚህ 5ኛ ወር 2021 ወይንም 30/05/2021 ማለት ትችላላችሁ፣ ችግር የለውም። ከዛ ኤክስፓየሪ ዴቱን ትጠቅሳላችሁ ማለት ነው። ስለዚህ መጀመሪያ 10 ነበራችሁ፣ እዚህ ጋር ባላንሳችሁ 10 ነበረ። 100 ሪሲቭ ስታደርጉ ባላንሳችሁ ስንት ይሆናል ማለት ነው? 110 ይሆናል ማለት ነው። እየደመራችሁ ነው የምትሄዱት። ከዛ በኋላ በ16/02 2011 ላይ ደግሞ ምን አደረጋችሁ? በ16/02 2011 ይኸው እዚህ ጋር በ16 ጥቅምት 16 ላይ 30 ቦትል አሞክሳሲሊን ዊዝ ባሽ ነምበር 015 እና ኤክስፓየሪ ዴት 30/05/2021 ምን አረጋችሁ? 30 ቦትል ኢሹ አረጋችሁ ማለት ነው። ስለዚህ ይሄው በ16 ሞዴል 12 ትላላችሁ። ለምን? ኢሹ ስላረጋችሁ ወይም ወጪ ስላረጋችሁ ማለት ነው። እዚህ ጋር እንዳትረሱ። አሁን እዚህ ጋር በአንድ ኢፒኤሲ ያልኩበት ምክንያት ለምንድን ነው? ያው ሪሲቭ ያደረግነው ከማን ነው? ከኢፒኤሲ ነው። ኢፒኤሲ ደግሞ የኛ ስታንዳርድ ሰፕላየር ነው። ቋሚ ሁሌ የሚሰጠን ተቋማችን ስለሆነ ምን እንለዋለን? ሪሲቭድ ላይ ነው የምናስቀምጠው። ኢፒኤሲ ባይሆን ድንገት ዶኔት የተደረገ ሰፕላየራችን ነን ስታንዳርድ ሰፕላየር ቢሆን ቋሚ አግሪመንት የሌለን ሰፕላየር ግን ቢሆን ኖሮ ሪሲቭድ ያደረግነውን እዚህ ጋር ፕላስ ብለን ሉዝ ኤንድ አጀስት ላይ ነበር የምንጽፈው። ነገር ግን ቋሚ ሰፕላየራችን ስለሆነ ኢፒኤሲን እዚህ ጋር ጽፈን 100 እንላለን ማለት ነው። ከማን እንደተቀበላችሁና ለማን ወጪ እንዳደረጋችሁ ነው እዚህ ሴክሽን ላይ ሪሲቭድ ፍሮም ኦር ኢሹድ ቱ የሚለው ሴክሽን ላይ የምትሞሉት ማለት ነው። ከዛ ስለዚህ አሁን በ16 ወደ ኦፒዲ ፋርማሲ ምን አድርጌያለሁ? ኢሹ አድርጌያለሁ። 30 ወጪ አድርጌያለሁ ማለት ነው። 30 ወጪ ሳደርግ 110 አይተም ነበረኝ። ከ110 ላይ 30 ስትቀንሱ ስንት ይቀራል? 80 ይቀራል ማለት ነው ባላንሳችሁ። ከዛ በኋላ ባሽ ነምበር ደግሞ 015 ይሄው እዚህ ጋር ባሽ ነምበሩን ጠቅሶላችኋል። ባሽ ነምበሩ ባይጠቀስ ኖሮ ኬቱ ላይ ነው ወጪ የምታደርጉ። ከ001 ከነበራችሁ ባሽ ላይ መቀነሳችሁ። ምክንያቱም 001 ሲጀመር 10 ነው ያላችሁ። እዚህ ጋር ነው 100 ገቢ ያደረጋችሁት። 100 ገቢ ያደረጋችሁት በ015 ባሽ ነምበር ነው። ስለዚህ ባሽ ነምበርን ባይጠቀስ ወጪ ልታደርጉ የምትችሉት ከየትኛው ላይ ነበረ ማለት ነው? ከ0015 ላይ ነው ማለት ነው። አንዳንዴ ቢንካርድ አጉድለው ሊሰጧችሁ ስለሚችሉ ማለት ነው። ስለዚህ ምን ታደርጋላችሁ? 0015 ላይ ወጪ ታደርጋላችሁ። ኤክስፓየሪ ዴቱም ተጠቅሶላችኋል 5/2021 ብላችኋል። ሪማርክ ሴክሽን ላይ ግን ፊፎ ትላላችሁ። እዚህ ጋር ነው ፈርስት ኤክስፓየሪ ፈርስት አውት። ለምን ፊፎ አላችሁ? 10 እዚህ ጋር ያላችሁ ኤክስፓየሪ ዴቱን ካያችሁት 2024 ነው። ባላንሱ ኖርማሊ ትንሽ ሆኖ ነው እንጂ አሁን ባላንሱ ብዙ ሆኖ 2024 ሆኖ ከ2024 ላይ ወጪ ላርግ ብትሉ የፊፎን ህግ ተከተላችሁ አይባልም ማለት ነው። ስለዚህ ይሄኛው መቆየት ይችላል እኛ ስቶር ውስጥ ለምን ኤክስፓየሪ ዴቱ ስለሚቆይ ማለት ነው። ስለዚህ 2024ቱን ወደ ኋላ እናደርግና ወጪ የምናደርገው ከየትኛው ላይ ይሆናል ማለት ነው? ከ2021 ላይ ነው ማለት ለምን ቀድሞ ኤክስፓየር የማድረግ ቻንሱ እየቀረበ ስለሆነ ከዚህ ላይ ወጪ ታደርጋላችሁ። ወጪ ስታደርጉ ምን ትላላችሁ? ፊፎ ህግን ተከትያለሁ ሩልን ተከትያለሁ
ተከትያለሁ። ፈርስት ኤክስፓየሪ ፈርስት አውት የሚለውን ህግ ተከትያለሁ ትላላችሁ ማለት ነው። ቀጣይ በአንድ ማለት ነው። እዚህ ጋር ህዳር 1 ላይ 2011 ላይ 30 ቦትል አሞክሳሲሊን 125 ሚሊግራም ፐር 5 ml ዊዝ ባሽ ነምበር 015 አሁንም ባሽ ነምበር አንድ አይነት ኤክስፓየሪ ዴቱ 30 5ኛ ወር 2021 ላይ ምን አረጋችሁ? ወጪ አረጋችሁ። ለማን ነው እዚህ ጋር ወጪ የምታደርጉት? ለኦፒዲ ማለት። ስለዚህ ምን ታረጋላችሁ? እዚህ ጋር በአንድ ትሄዱና ምን ታረጋላችሁ? 103 ቀን ጽፉና ሞዴል 22 ለምን አሁንም ወጪ ስላረጋችሁ ማለት ነው። ለማን ወጪ ያረጋችሁ? ለኦፒዲ ፋርማሲ ነው ወጪ ያረጋችሁት። ስለዚህ ለኦፒዲ ፋርማሲ ወጪ አድርጌያለሁ ብላችሁ ትጽፋላችሁ ማለት ነው። ከዛ በኋላ ኢሹ ላይ 30 ካላችሁ ባላንሳችሁ ስንት ቀረ? 80 ነበረ ባላንሳችሁ። ከ80 ላይ 30 ስትቀንሱ ስንት ይቀራል? 50 ይቀራል ማለት ነው። አሁንም ባሽ ነምበራችሁ 015 ነው። እዚህ ጋር በጥቁር የጻፍኩትኝ ፓርት ምንድነው? አሁን ለምሳሌ 2024 የሆነ አይተም ባሽ ነምበሩ ደግሞ 001 የሆነ ስንት አስገብቻለሁ? 10 አስገብቻለሁ። ይኸው እዚህ ጋር እንደምታዩት ማለት ነው 10 አስገብቻለሁ። 05 2024 ባሽ ነምበሩ ደግሞ 015 የሆነ መጀመሪያ ምን አስገባው? ምን ያህል አስገባው? 100 አስገባውኝ። 100 አስገብቼ ነበር እዚህ ጋር ማለት ነው። ከዛ 30 ወጪ ያረው 30 ወጪ ሳረግ ፊፎን ህግ እየተከተልኩ ነው አይደለ? ስለዚህ ከመቶ ላይ ነው እየቀነስኩ የሚሄደው። ለምን? ይሄ ፈርስት ኤክስፓየሪ ፈርስት አውት ህግ ስለሆነ ማለት ነው። ከዛ 30 አወጣለሁ፣ ድጋሚ 30 አወጣለሁ፣ እያቀናነስኩኝ ነው። እኔ ይሄ ራሴ ስሰራ የምከተለው ሜትር ነው እንጂ ቢንካርዱ ላይ እዚህ ጋር እንድጽፉ ምናምን አትጠየቁ። ከዛ በኋላ በ16 ላይ እዚህ ጋር በ16 ምን አረኩኝ? 30 ቦተል አሞክሳሲሊን ዊዝ ባሽ ነምበር 015 ያው 015 ኤክስፓየር ዴቱም እንደዛው ማለት ነው። ወጪ አረኩኝ። ለማ ትራንስፈር ነው የተደረገው። እሺ እዚህ ጋር እንዳትሸወዱ። እያንዳንዱን ቢንካርድ ሙሉን ትራንዛክሽን እስከ መጨረሻው ድረስ አንበባችሁ መጨረስ አለባችሁ። ለልደታ ሄልዝ ሴንተር ምን አረኩኝ? ትራንስፈር አረኩኝ ማለት ነው። ስለዚህ ትራንስፈር ሳለክ ባጭሩ ልደታ ሄልዝ ሴንተር አልኩትኝና ወጪ ስለሆነ ወጪ እስከሆነ ድረስ ሞዴል 22 ነው የምትከተሉት። ነገር ግን እዚህ ጋር እንዳትሸወዱ ሞዴል 22ን ተጠቅሜ ወጪ አርጌ ወጪ ስላረክ ኢሹ ሴክሽን ላይ አልጽፈው። ኢሹ ሴክሽን ላይ አይደለም የምጽፈው። ስለዚህ ምን ሴክሽን ላይ ምን ነው የምጽፈው? ሉዝ እና ጀስት ላይ ነው የምጽፈው ማለት። ስለዚህ ከፕሪቪየስሊ ከነበረኝ አይተም ጋር አቀናንሽ ስንት ቀረኝ ማለት ነው። ለልደታ ሄልዝ ሴንተር ሰጥቼ 20 ቀረኝ ማለት ነው። 20 ይቀረኛል። ከዛ በኋላ ባሽ ነምበር ደግሞ 015 ነው የምከተለው። ያው እዚህ ጋርም ተጽፏል። ባይጠቀስልኝም ግን 015 ነው የምጠቀመው። ምክንያቱም ከ2024 10 ብቻ ነው ያለኝ። እዚህ ጋር ደግሞ ትራንስፈር ያደረኩት 30 ነው። ስለዚህ 2024 አልተነካም እስካሁን 10 ፍሬዋ እንደተቀመጠች ናት ማለት ነው። ስለዚህ ምን እከተላለሁ? ፊፎ እላለሁ። ፈርስት ኤክስፓየሪ ፈርስት አውት ቀድሞ ኤክስፓየር ከሚያደርገው አይተም ላይ ነው ያወጣሁት አንድ። ሁለተኛ ነገር ደግሞ ትራንስፈር ነው የተደረገው። ሉዜና ጀስት ላይ ከጻፋችሁ ለማን ነው ትራንስፈር ተደርጎ ስለሆነ ትራንስፈር መደረጉ መጥቀስ አለባችሁ እዚህ ጋር ማለት ነው። ከዛ በኋላ በአንድ እዚህ ጋር በአንድ ማለት ነው ታህሳስ 1 ላይ 2011 17 ቦትል አሞክሳሲሊን ዊዝ ባሽ ነምበር 015 እንዲሁም ኤክስፓየሪ ዴት ደግሞ 30 እንደዚህ ይልና ስንት ተገኘ? 17 አሞክሳሲሊን ተገኘ። በምን ጊዜ? ፋውንዶን ይኸው እዚህ ጋር ይላችኋል። ፋውንዶን ፊዚካል ኢንቨንተሪ ይላል። በቆጠራ ጊዜ የተገኘው አክቹዋል ኢንቨንተሪ ወይንም ስቶክ ማለት ነው፣ እጃችሁ ላይ የቀረው ማለት ነው። ስንት ሆነ? 17። ስለዚህ እዚህ ጋር ምን ትላላችሁ? ፒአይ ትሉና ፊዚካል ኢንቨንተሪ ምን ትላላችሁ? 17 ትላላችሁ። እያቀናነሳችሁ ግን ከስቶካችሁ ስትመጡ ስንት ነበረ? ሲቆጠርም መገኘት ያለበት 20 ነበረ። ነገር ግን 20 አልተገኘም። ስንት ተገኘ? 17 ተገኘ። 17 ተገኘ። 17 ሲገኝ በመሃል ከ20 ላይ ስንት ትቀንሳላችሁ ማለት ነው? 17ን ትቀንሳላችሁ። ከ20 ላይ 17 ሲቀንሱ ስንት? -3 ጎዶሎ መጣ። 3 ጎዶሎ መጣ ማለት ነው። ያ ደግሞ ጎዶሎ የመጣው በምን ምክንያት ነው? ተሰርቆ ሊሆን ይችላል፣ ዳሜጅ ሆኖ ሊሆን ይችላል፣ ስንመዘግብ ወይ ተሳስተን ሊሆን ይችላል። በተለያየ ምክንያቶች ይሄ ዲስክሪፕታንሲ ተፈጥሮ ሊሆን ይችላል። ስለዚህ ዲስክሪፕታንሲ በምን ምክንያት እንደተፈጠረ ስለማታውቁ ምን ታደርጋላችሁ? አንኖን ነው የምትሉት ሪማርክ ሴክሽን በምን ምክንያት እንደሆነ አታውቁም። ስለዚህ ፊዚካል ኢንቨንተሪ የመጨረሻው ቆጠራ ነው፣ እሱ ጋር ያልቃል ማለት ነው። እዚህ ጋር አንኖን ትላላችሁ፣ መች ቆጠራ እንደተደረገ ቀኑን ትጠቅሳላችሁ፣ ያልቃል ማለት ነው። ይሄ ሴክሽን የማን ነው? የአሞክሳሲሊን ማለት ነው። ስለዚህ ከ05/2024 ላይ 100 ነበረኝ፣ 30 አወጣው፣ 30 አወጣው፣ ስንት ቀረኝ? 10 ቀረኝ። ከድሮ ደግሞ ከ2024 ኤክስፓየሪ ዴት ላይ ደግሞ ስንት ነበረኝ? ገና ሲጀምር እዚህ ጋር 10 ነበረች፣ እሷ አልተነካችም እስካሁን ድረስ። ስለዚህ ከድሮ መጀመሪያ ከነበረኝ 10 አይተም አለኝ፣ ሌተር ኦን ካስገባሁት ደግሞ 10 አይተም አለኝ። 10 ሲደመር 10 ሊመጣልኝ የሚገባው ስንት ነው?
20 ነው ማለት 20 ሊመጣ ይገባል። ስለዚህ አቀናንሳችሁ መጨረሻ ላይ እዚህ ጋር 20 መምጣት ሲገባ 17 መጣ አይደል? ስለዚህ ጥሩ አቀናንሳችሁ እንደወረዳችሁ ማወቅ ትችላላችሁ። ምክንያቱም ይሄ የፊዚካል ኢንቨንተሪ በቁጥር የተገኘ ግን እስከዚህ ድረስ ልክ ናችሁ ማለት ነው። ከላይ በራሳችሁ እየጻፋችሁ እያቀናነሳችሁ መውረዱ ይጠቅማችኋል ማለት ነው። ይሄ ራሴ የምከተለው ሜትድ ነው። ቀጣይ አሁን የማን ሰራን? የአሞክሳሲሊን ሰራን። ስለዚህ የአሞክሳሲሊን ከሰራን ቀጣይ ሜዲኬሽን የሚሆነው ማን ነው? ፍሎኪኖኖንን በቀጣይ ቢንካርድ 1 ይሄ ቢንካርድ 2 ላይ ደግሞ ትሞላላችሁ ማለት ነው። ቢንካርድ 2 ላይ ልክ እንደዛው አሞክሳሲሊን ላይ እንደሞላችሁት ምንም የሚለይ ነገር የለም። እዚሽ ጋር ብቻ ቺ ፕሮዳክት ኔም ወይም ስትሪንግዝ የምትለዋን ሴክሽን ብቻ ራሳችሁ ትሞላላችሁ። ምን ብላችሁ ትሞሉታላችሁ? ይሄንን ፍሎኪኖኖን አሲቶናይድ 0.025% ምንድነው? ክሬም ነው የሚቀባ አይደለ? ስለዚህ ክሬም ብላችሁ ትጠቅሳላችሁ ሙሉን እስከነ ዶዚሽ ፎርሙ ጭምር ማለት ነው። ዩኒት ኦፍ ኢሹ ደግሞ ምንድነው? የዚህ መድኃኒት ቲዩብ ነው። ያው እዚህ ጋር ያው ቲዩብ ይላል አይደለ? ስለዚህ ቲዩብ ብላችሁ ዩኒት ኦፍ ኢሹ ትጠቅሳላችሁ። ማክሲመም ስቶክ ሌቭል እና ኢመርጀንሲ ኦርደር ፖይንት ለአሞክሳሲሊን እንደሞላችሁት ሞልታችሁ ታልፋላችሁ። ባይ ዲፎልት አቬሬጅ መንዝል ኮንሰፕሽንንም ታልፉታላችሁ ማለት ነው። ከዛ ዴት ሴክሽን ላይ ይሄኛውን ዴት በስንት ነው የተጀመረው? ቢቢኤፋችን ወይም ቢጊኒንግ ባላንሳችን የተጀመረው በ1 ነው አይደለ? ስንት ባላንስ ኖሮ ነው የተጀመረው? ፍሎኪኖኖን 10 ቲዩብ ኖሮ ነው የተጀመረው። 10 ቲዩብ ነው። ባሽ ነምበር ደግሞ ይሄ 001 የአሞክሳሲሊን ነበር ሪስፔክቲቭሊ፣ 002 ደግሞ የማን ይሆናል ማለት ነው? የፍሎኪኖኖን ይሆናል ማለት ነው። ስለዚህ ባሽ ነምበር 002 ትላላችሁ። ኤክስፓየሪ ዴት ደግሞ 06/2025 ለምን 06 የቻት ጁን ናት፣ 2025 ደግሞ ይሄው ሪስፔክቲቭሊ ነው የተጻፈው። ስለዚህ 06/2025 ብላችሁ ቢጊኒንግ ባላንሳችሁን ትጀምራላችሁ ማለት ነው። ቀጣይ ደግሞ በ102 ድጋሚ ምን አረጋችሁ? በዛው በተመሳሳይ ቀን ማለት ነው። እዛው ላይ ደምራችሁ አይደለም ጽፉት፣ ለምን ሌላ ትራንዛክሽን ስለሆነ ማለት ነው። ስለዚህ በ102 ደግሞ ጥቅምት ላይ ምን አረጋችሁ? የአሞክሳሲሊንን ታልፉና 30 ቲዩብ ይላል። ያው እዚህ ጋር 30 ቲዩብ ፍሎኪኖኖን ምን አወጣችሁ? ምን አረጋችሁ? 30 ቲዩብ እዚህ ጋር ሪሲቭ ብሏል። ስለዚህ በሪሲቭ ስር ነው አሁን የምትጽፉት ማለት ነው። ከኢፒኤስኤ ሪሲቭ አረጋችሁ ስንት? 30 ፍሎኪኖኖል ማለት ነው። ከዛ ባላንሳችሁ ስንት ይሆናል? 40 ይሆናል። ባሽ ነምበርም እዛው ላይ ተጠቅሶላችኋል። ባሽ ነምበር ስንት ይላል? 089 ይላል። ይሄ 0039 የማን ነው? የቫይታሚን ቢ ኮምፕሌክስ ነው። ስለዚህ የፍሎኪኖኖል ባሽ ነምበር 087 ነው ማለት ነው። 087 ትሉና ኤክስፓየሪ ዴቱንም ትጠቅሳላችሁ ማለት። ስለዚህ መጀመሪያ ቢጊኒንግ ባላንስ ላይ የነበራችሁ ኤክስፓየሪ ዴት 2025 ነው። እዚህ ጋር ግን 2021 ነው፣ የተለያየ ኤክስፓየሪ ዴት ማለት ነው። ከዛ በኋላ ሞዴል 19 የተጠቀማችሁት ለምን? ሪሲቭ ስላደረጋችሁ ተቀበሉ ከኢፒኤስኤ ስለሆነ ማለት ነው። ነን ስታንዳርድ ሰፕላየር ካልሆን ከሌላ ሰው ተቀበላችሁ ቢሆን ምን ታደርጋላችሁ? ሞዴል 19 እንዳለ የሆኑና ግን ሉዚና ጅስት ላይ ፕላስ አርጋችሁ 30 ትሉ ነበረ ማለት ነው። ስለዚህ አሁን ከስታንዳርድ ሰፕላየራችን ስለሆነ በሪሲቭድ ስር ነው የሚጠቀሰው ማለት ነው። ቀጣይ በ16/02/2011 ደግሞ ምን አደረግን? እዚህ ጋር 10 ቲዩብ ፍሎኪኖኖን ዊዝ ባሽ ነምበር 087 አሁንም ራሱ ማለት ነው 10 ኢሹ አደረግን። 10 ኢሹ ስናደርግ ሞዴል 22 ተጠቀምን። ለማን ነው ኢሹ ያደረግነው? ለኦፒዲ ፋርማሲ ነው። ስለዚህ ምን ታደርጋላችሁ? እዚህ ጋር 10 ኢሹ አደረግኩ ትላላችሁ። ስለዚህ ከነበራችሁ አይተም ላይ ስትደምሩት ስንት ይሆን? ወጪ ስታደርጉ ከ40 ላይ ስንት ይሆናል ማለት ነው? 30። ወጪ የምታደርጉት ደግሞ ይህንን 10ሩን ነክታችሁ አይደለም። ስለዚህ ከዚሁ ኤክስፓየሪ ዴት ላይ ስለሆነ የምትጠቀሙት ከኦልዱ ላይ ማለት ነው። ከኤክስፓየር ለማድረግ ጊዜው ከቀረበው ላይ ስለሆነ ወጪ የምታደርጉት ምን ታደርጋላችሁ? ከዚህኛው ላይ ትጠቅሳላችሁ ማለት ነው። ኤክስፓየሪ ዴት የራሱን ትጽፋላችሁ ማለት ነው። እዛ ጋር ተጠቀሰም አልተጠቀሰም ግን ኖርማሊ ተጽፎላችኋል። ኤክስፓየሪ ዴት መውሰድ ትችላላችሁ። ይኸው እዚህ ጋር ተጠቅሶላችኋል። እሱን ትሞላላችሁ። ከዛ ፊፎን ተግበር ያለው ትላላችሁ። ከዛ ከ16 በኋላ በ1/03/2011 ሞዴል 22ን ተጠቅማችሁ ለኦፒዲ ድጋሚ ኢሹ አረጋችሁ። ስለዚህ ኢሹ ስታደርጉ ስንት ነው ኢሹ ያደረጋችሁት? 20 ኢሹ ስታደርጉ ከ30 ላይ 20 ሲቀንሱ 10 ይቀራችኋል ማለት ነው። ባሽ ነምበሩ ያው እዛው ላይ ተጠቅሶላችኋል። አንድ አይነት አድርጋችሁ ነው የምትሞሉት ማለት ነው። ከዛ ይሄኛውንም ፊፎ ነው የምትሉት። ነገር ግን ከዚህ በኋላ ፊዚካል ኢንቨንተሪ ላይ አሁን እዚህ ጋር የፊዚክ ቆጠራ የተካሄደበት ሴክሽን ላይ ሄዳችሁ ብታዩ እዚህ ጋር አሞክሳሲሊን ተጽፏል ከነ ኤክስፓየሪ ዴቱ። ከዛ ግን ቫይታሚን ቢ ኮምፕሌክሱ ነው የተጻፈው። የፍሎኪኖኖኑ እዚህ ላይ አልተጻፈም። which means ቆጠራ አልተካሄደም ማለት ነው። ስለዚህ ፒአይ ብላችሁ አዘጉትም ማለት ነው። ልክ ትራንዛክሽኑ እስከተጻፈበት ድረስ ትጽፉና እስከዚህ ድረስ ብቻ ነው ትራንዛክሽኑ ያለው። እስከዚህ ድረስ ብቻ ጽፋችሁ
ምን ታደርጉታላችሁ? ቢን ካርዱን ታቆሙታላችሁ ማለት ነው። ሌላ ነገር እንዳትሞሩ። ቀጣይ ሶስተኛው ቢን ካርድ ላይ ደረስን ማለት ነው። ሶስተኛው ቢን ካርድ ላይ ስንደርስ እንደነበረው ትጽፉና እዚህ ጋር ሁለቱም ብቻ ናቸው የሚለዩት። ፕሮዳክት ኔም የቫይታሚን ቢ ኮምፕሌክስ ፎር ኢንጀክሽን ነው ማለት ነው። ዩኒት ኦፍ ኢሹ ደግሞ በምንድነው? ፒኬ ይላል እዚህ ጋር ፒኬ ነው ዩኒት ኦፍ ኢሹ። ስለዚህ ፓኬት ትላላችሁ እዚህ ጋር ዩኒት ኦፍ ኢሹ ማክሲመም እና ኢመርጀንሲ እንዳለው ማለት ነው። ከዛ ስትጀምሩ በአንድ ነው የተጀመረው። ቢጊኒንግ ባላንሳችሁ ስንት ነበረ ስትጀምሩ? ያው እዚህ ጋር ቢቢኤፍ ማለት ነው። ቢ ኮምፕሌክሱ ስንት ነበር? ከ10 ነው የተጀመረው። ይኸው እዚህ ጋር 10 ይላል፣ እዚህ ጋር 10 ይላል ማለት ነው። ኤክስፓየሪ ዴት ደግሞ 2026 ነው መጨረሻ ላይ የተጻፈው። የማን ነው? የቫይታሚን ቢ ኮምፕሌክስ ነው 2026። ባሽ ነምበሩ እንደዛው 003 ነው እዚህ ጋር እንደምታዩት ማለት ነው። ከዛ በ1 02 2011 ምን አረጋችሁ? በዛኑ ቀን እዚህ ጋር ተወርዱና ቪታሚን 100 ፓኬት ይላል። ያው 100 ፓኬት ቢ ኮምፕሌክስ ዊዝ ባሽ ነምበር 0039 ኤንድ ኤክስፓየሪ ዴት ደግሞ ብሎ 2021 የሆነ ታስገባላችሁ። ከማ ከኢፒኤስኤ ማለት ነው። ስለዚህ ከኢፒኤስኤ 100 ፓኬት ተቀበላችሁ። ስንት ሆነ ማለት ነው? ከመጀመሪያው ላይ 110 ሆነ ማለት ነው። ባሽ ነምበሩ ደግሞ ይሄኛውም ይለያል። ኤክስፓየሪ ዴቱም እንደዛው ማለት ነው። በ16 ድጋሚ ምን አረጋችሁ? እዚህ ጋር በ16 ምን ተደረገ? 40 ፓኬት እዚህ ጋር 40 ፓኬት ቫይታሚን ቢ ኮምፕሌክስ ምን አረጋችሁ? ኢሹ አረጋችሁ። ስለዚህ ኢሹ ስታደርጉ ሞዴል 22 ትጠቀማላችሁ። ኢሹ ያረጋችሁት ደግሞ ለማን ነው? ለኦፒዲ ፋርማሲ ነው ማለት ነው። ከዛ ወጪ ስታደርጉ 110 ቢኖራችሁ መጀመሪያ ከነበራችሁ 100 አይተም ላይ ነው የምትቀንሱት። ስለዚህ ፈርስት ኤክስፓየሪ ፈርስት አውት ብላችሁ ጠቅሳላችሁ። ወጪ ያረጋችሁት ከየቱ ላይ እንደሆነ መታወቅ ስላለበት። ከዛ በኋላ በ16 ከጨረሳችሁ በኋላ በአንድ ማለት ነው ቫይታሚን ቢ ኮምፕሌክስ ስንት እንትን አላችሁ? 20 ምን አረጋችሁ? ኢሹ ያው 20 ኢሹ አርጋችሁ። እቺ አንዷ ኢሹ ለሁሉም ትራንዛክሽን ነው። ሪሲፕ ከሆነ አንዱ ሪሲፕ ለሁሉም እንትን ነው ማለት ነው። ከዛ 20 ፓኬት እዚህ ጋር 20 ፓኬት ለምን ለኦፒዲ ምን አረጋችሁ? ኢሹ አረጋችሁ በሞዴል 22 ተጠቅማችሁ ማለት ነው። ባላንሳችሁ ስንት ይቀራል? 50። ከየትኛው ባሽ ነምበር ላይ ነው ተቀናሽ የተደረገው? ተመሳሳይ ባሽ ነምበር ከተመሳሳይ ኤክስፓየሪ ዴት ጋር ነው የሚሆነው ማለት ነው። ከዛ ፊፎ ሩልን ተጠቅማችኋል ማለት ነው። ከዛ ደግሞ በ16 ምን አረጋችሁ? ለልደታ ሄልዝ ሴንተር ምን አረጋችሁ? ይኸው እዚህ ጋር 40 ፓኬት ለልደታ ትራንስፈር ነው ያደረጋችሁት። ትራንስፈር ስታደርጉ ደግሞ ዱዝ ኤንድ አጀስት ላይ ነው የሚጻፉ። ስለዚህ ማይነስ አድርጋችሁ 40 ትላላችሁ። ለማ ለልደታ ሄልዝ ኬር ሴንተር ስንት ይቀራል? 10 ይቀራችኋል። ከዛ ባሽ ነምበሩም እራሱ ነው ማለት ነው። ስለዚህ ፊፎ ህግ ተጠቅማችኋል። ቀድሞ ኤክስፓየር ከሚያደርገው ነው የምታደርጉት። እንዲሁም ደግሞ ትራንስፈር ነው የተደረገው። ስለዚህ ትራንስፈር መሆኑን ሌብል ታደርጋላችሁ ማለት ነው። ፋይናሊ በቆጠራ ሰዓት ላይ ቫይታሚን ቢ ኮምፕሌክሱ ስንት ተገኘ? 15 ተገኘ ማለት ነው በቆጠራ ሰዓት። ስለዚህ ፒአይ ትሉና 15 ተገኘ። አክቹአሊ ያገኛችሁትን ነው እንጂ መሆን ያለበትን አይደለም። በቆጠራ ሰዓት ያገኛችሁት 15 ከሆነ 15ን ትጽፋላችሁ። ግን ሊገኝ የሚገባው በቆጠራ ሰዓት ስንት ነበር? 10 ነበር። ስለዚህ እላፊ ምን ስንት መጥቷል? 5 መጥቷል ማለት ነው። ስለዚህ እላፊ 5 ሲመጣ ፕላስ 5 ትላላችሁ። ጎዶሎ ግን ከመጣ ማይነስ አድርጋችሁ ስንት ጎዶሎ እንደመጣ ትጽፋላችሁ ማለት ነው። አቀናንሳችሁ ከመጨረሻው ባላንሳችሁ ጋር። ስለዚህ በምን ምክንያት ጭማሪ እንደመጣ አታውቁም። ስለማታውቁ ምን ትሉታላችሁ? አኖን ትሉታላችሁ ማለት ነው። ቢን ካርድ ይህንን ይመስል ነበረ። እንግዲህ ሀሳብ አስተያየት ካላችሁ ሌላ እንዲሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮመንት ላይ አስፍሩልኝ፣ እሰራላችኋለሁ ማለት ነው። ለነበረን ጊዜ እጅግ አድርጌ አመሰግናለሁ። ቻው።